ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ይህ የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። ትምህርት ቤቶች ከመማር ማስተማር ስራ በተጨማሪ የውስጥ ገቢን በማሳደግ የትምህርት ጥራትን በማስጠበቅ ሂደት ላይ የበኩላቸውን መወጣት እንዳለባቸው በከፋ ዞን የጌሻ ወረዳ አስተዳደር ገለጸ። በወረዳው የሚገኙ ትምህርት ቤቶች የውስጥ ገቢያቸውን ማሳደግ በሚችሉበት ሁኔታ ላይ በትኩረት እየተሰራ ስለመሆኑም ተመላክቷል። ተጨማሪ ያለን ትምህርት ቤቶች የትውልድ መቅረጫ ተቋማት በመሆናቸው ጥራቱን የጠበቀና ትውልድን ያማከለ የትምህርት አሰጣጥ መኖሩ የሚያጠይቅ አይደለም። ሆኖም ባለፉት ዓመታት በተማሪዎች ውጤት ላይ ከፍተኛ ስብራት የገጠመ ሲሆን እነዚህን ስብራቶች ለመጠገን ከሚያስችሉ የመፍትሄ መንገዶች መካከል የትምህርት ቤትን ገቢ በማሳደግ ለትምህርት ጥራት መሻሻል አስተዋጽኦ የሚያበረክቱ ግብዓቶችን ማሟላት አንዱና ዋነኛው ስልት ነው። በከፋ ዞን ባለፉት 2 እና 3 ዓመታት ተማሪዎች ወደ ከፍተኛ ትምህርት ተቋማት ለማስገባት ከተቸገሩ ወረዳዎች መካከል የጌሻ ወረዳ አንዱ ነው። ይህንን ታሪክ አድርጎ ለማስቀረት መጠነ ሰፊ እንቅስቃሴ በማድረግ ላይ የሚገኝ መሆኑን ዋና አስተዳዳሪ አቶ ካሳሁን ገብሬ ገልጸው በየአካባቢው የሚገኘውን ገበያ የአንድ ቀን ገቢ ለትምህርት ቤት በማለት እንቅስቃሴ ስለመጀመራቸውም ጠቁመዋል። እነዚህን በጎ ጅምር ትምህርት ቤቶች ልምድ ልውውጥ በማድረግ የተሻለ ጥረት እንዲደረግ እየተሰራ ስለመሆኑም አቶ ካሳሁን ተናግረዋል። ትምህርት ቤቶቻችን ከጊዜ ወደ ጊዜ ጥራቱን የጠበቀ ትምህርት ለተማሪ በማስተማር በመስጠት ዩኒቨርሲቲ የሚገቡ ተማሪዎችን ከማብቃት አኳያ ሰፊ ጉለት እንዳለ በወረዳ ደረጃም በዞን ደረጃም እየተገመገመ ያለበት ነገር አለ። ለዚህ ደግሞ ጉለቱ ምንድነው የሚለው ነገር ስንገመግም የተሟላ የመማር ማስተማር ሪሶርስ ያለ መኖር ምክንያት ስለሆነ ይህን ገምግመን ትምህርት ቤቶቻችን የውስጥ ይዞታቸውን በአግባቡ በመጠቀም የውስጥ ገቢ ማሳደግ ስራ ላይ ልዩ ትኩረት በመስጠት ግብዓት በማሟላት ተማሪ የሚደገፍበት አግባብ መመቻቸት አለበት የሚለው ነገር ይዘን አልፎም ደግሞ ከዚህ በፊት የውጭ ረጂ ድርጅት ከሚሰጠው ገንዘብ ጋር ተያይዞ ትምህርት ቤቶች የተዘናጉበት ነገር ነበር። ያ ደግሞ አሁን ባለው ሁኔታ ብዙ ሪሶርስ እንድናገኝ ምቹን እድል አልፈጠረምና አሁን ባለው ሁኔታ የውስጥ አቅማችን ማሳደግ አለብን። የትምህርት ግብዓት ማሟላት አለብን። የሆነ ንቅናቄ መፍጠር አለብን። መማር ማስተማር አካባቢ ምቹ መሆን አለበት። ግብዓቱን መሟላት አለበት። ተማሪ መጠቀም የሚችልበት ሪፈረንስ መጽሐፍ መግዛት አለብን። የመማሪያ ቁሳቁስ መሟላት አለበት የሚለው ነገር ይዘን ስለዚህ አሁን ማንም መምራት አይችልም። ይሄን ንቅናቄ በጋራ በማዘጋጀት ትምህርት ቤቶቻችን ቴክኖሎጂን በመጠቀም በግብርና ስራ ላይ ሰፊ ስራ በመስራት ግብዓት ሊያሟላ የሚችል ሀብት በመሰብሰብ የትምህርት ጥራትን ማስጠበቅ አለብን። ትውልድ ላይ መስራት አለብን። ትውልድ ላይ ልንሰራ አይነት ከሆነ አሁን ነው መስራት ያለብን፣ ጊዜ መስጠት የለብንም የሚለውን ጭምር ይዘን የአንድ ቀን ገቢ ለትምህርት ቤቶቻችን ለቀን ይሄ ትምህርት ቤት 267,000 ብር ነው ያገኘው። ከዚህ ያን ገንዘብ በመጠቀም ማህበረሰቡን በማሳተፍ ሰፊ ስራ ሰርተዋል። አሁን ይሄን በሚመለከት መማሪያ ክፍሎችን ከመስራት አኳያ የውስጥ ግቢውን ምቹና ማራኪ ከማድረግ አኳያ ግብዓት ከማሟላት አኳያ ትልቅ ስራ የተሰራበት ትምህርት ቤት ነውና ይሄን ደግሞ ለማስፋት ትምህርት ቤቶቻችን ሁሉም ትምህርት ቤቶች ተሞክሮ እንዲወስዱ ከማድረግ አኳያ ሁለተኛ ደረጃ ትምህርት ቤቶች አካባቢም ተንቀሳቅሰን ይሄን ተሞክሮ እንዲወስዱ ከማድረግ አኳያ እየሰራን ያለነው ስራ አለና ለዚህም ደግሞ ተጨባጭ ለውጥ እያየን ያለነው ነገር አለና መነሻ በማድረግ ነው ወደዚህ የገባ ነው የሚል ነገር ነው እንደ ወረዳ የገመገም ነው። በወቅቱ ለድጋፍ ወደ ጌሻ ወረዳ ተጉዘው የነበሩት የከፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ነጻነት ብርሃኑ በበኩላቸው በወረዳው የሚገኙ ትምህርት ቤቶች የጀመሯቸው የልማት ተግባራት የትምህርት ጥራቱን ከማስጠበቅ ባሻገር ለአርሶ አደሮች ሞዴል የሆነ እንቅስቃሴ እየሰሩ ስለመሆኑ ጠቅመዋል። መሻሚ ሁለተኛ ደረጃ ትምህርት ቤት የውስጥ ገቢያቸውን ለማጎልበት እየሰሩ ያሉትን የግብርና ሞዴል ስራዎችን ተመልክተናል። በዚህ በመልጋዊ ሁለተኛ ደረጃ ትምህርት ቤት ላይ እንደዚሁ የተሰሩ ያሉ የግብርና ሞዴል ስራዎችን ተመልክተናል። ይሄ እንግዲህ አንድም የመማር ማስተማሩ ስራ ከመደገፍ አንጻር የራሱ ሆነ አዎንታዊ ጎን እንዳለው ነው። የውስጥ ገቢያቸውን ያጎለብታሉ። በዛው ልክ ደግሞ የውስጥ ገቢያቸው የጎለበተ በሚሄድበት ሰዓት ደግሞ ለመማር ማስተማር ስራ የሚሆኑ በተለይ ትምህርት ጥራትን ሊያስጠብቁ በሚችሉ ጉዳዮች ላይ ትምህርት ቤቶች ሳይቸገሩ ከሚያገኙት ገቢ ያንን የሚያሟሉበት እድል አለ። በዚህ መሰረት ሌሎች ወረዳዎችና ትምህርት ቤቶች ከጌሻ ወረዳ በጎ ጅምር በመውሰድ የውስጥ ገቢ በማጠናከር የተሻለ ገቢ በማግኘት የትምህርት ጥራትን አስጠብቀው ተማሪዎች የተሻለ ውጤት እንዲያመጡ መስራት ይጠበቃል ሲሉ አቶ ነጻነት ለድጋፍ በሄዱበት ወቅት ለከፋ ቴሌቪዥን ተናግረዋል። ከዛ ባሻገር ደግሞ ትምህርት ቤቶች ያው አንድ የሞዴል ማስተማሪያ ናቸው ለአርሶ አደሩ፣ በዙሪያው ላሉ አርሶ አደሮች ሞዴል ማስተማሪያ ናቸውና በዚህ በሁለቱም ትምህርት ቤቶች ላይ የተሰሩ ስራዎች ለአርሶ አደሩ ትልቅ ማሳያ መሆን የሚችሉ በጌሻ ወረዳ እንደዚሁ ያሉ የተለያዩ በግብርናው ዘርፍ የተሰማሩ አካላቶች እንደዚህ የሚሰሩ የተለያዩ የግብርና ስራዎችን በማየት ትልቅ ተሞክሮ የሚወስድበትን እድል የሚከፍት ስራ ነው በአይኔ ያየሁትና እጅግ በጣም አስደማሚ ጥሩ ስራዎችን እያየሁ ነው ያለሁት።
በሬድ ፕላስ ፕሮጀክት ድጋፍ ያገኙ የማህበረሰብ ክፍሎች ኑሯቸው ከጊዜ ወደ ጊዜ የተሻሻለ መምጣቱን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አካባቢ ጥበቃ ደንና አየር ንብረት ለውጥ ቢሮ አስታወቀም። በክልል ደረጃ ከ220 ሺህ በላይ የሚሆኑ ግለሰቦች የፕሮጀክት ድጋፍ እያገኙ መሆናቸውን የቢሮ ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም ተናግረዋል። ሀብታም ወልደስላሴም ተጨማሪ ያለው ሬድ ፕላስ በክልላችን እንደ አገርም ተሞክሮ መወሰድበት ተግባር ፕሮጀክት ነው። እንደ አገር ለዚህ ደግሞ ማሳያ ተደርጎ እንደ ሞዴል የተወሰደው የሬድ ፕላስ በደቡብ ምዕራብ ኢትዮጵያ ያለው አፈጻጸም ነው። ይሄ በሀገር አቀፍ ደረጃ የሚያኮራን ከታች ከወረዳ ጀምሮ በዞን በተለያየ ደረጃ ያሉ የፕሮጀክት ሰራተኞች፣ የመንግስት ባለሙያዎች፣ አመራሮች፣ ፖለቲከኞች፣ ማህበረሰቡ ያበረከተው አስተዋጽኦ ውጤት ነው። በአፈጻጸሙም ቀዳሚ ከሚባሉት ወይም የመጀመሪያዎቹ ውስጥ ያለን ይሄ ትልቁ ተግባር ነው። ካሁን በኋላ እንትከል ብንል እንኳን የግጦሽ ቦታና ሌሎች ገደላማ ለእርሻ የማይመቹ ቦታዎችን ካልሆነ በስተቀር ወይም መተካት ያረጀውን እንትን ማለት ካልሆነ በስተቀር እንደ ሌሎች አካባቢዎች ተከላ ለኛ ፕራይመሪ አይደለም። በግሪን ሌጋሲ በዚህ በአረንጓዴ አሻራ በተለያዩ የመንግስት የንቅናቄ መድረኮች የምናደርጋቸው ተግባራት ናቸው ለኛ አሁን ቅድሚያ የምትሰጡት። ይሄ ማለት የኛ የመጀመሪያ ትኩረት የተፈጥሮ ሀብት መንከባከብ ነው። ሬድ ፕላስ ከ586 ሺህ ሄክታር በላይ ደን እንዲከለል አድርጓል። ስለዚህ በጣም በስፋት የምንከለላቸው ወደ ማህበረሰብ ጥበቃ የምናስገባቸው ደኖች አሉ። ይሄ ሁሉ እያለ ከ586 ሺህ ሄክታር በላይ ይሄ ማለት ከ30% በላይ ደን በሬድ ፕላስ ተከልሏል። ይሄ ትልቅ ውጤት ነው። እንግዲህ በተከላውና በክለላው ከ600 ሺህ ሄክታር በላይ ተፈጥሮ ሀብት እንዲጠበቅ ተሰርቷል ማለት ነው። ይሄ በአገር አቀፍ ደረጃ ሪማርከብል ነው። በማህበረሰብ ኑሮ ማሻሻያው በጣም ሰፊ የኑሮ ማሻሻያ ስራ ይሰራል። በዚህ በአንድ ቀን ዶሮ፣ በ48 ቀን ዶሮ፣ በበግ ማሞከት፣ በከብት ማድለብ፣ በሌሎችም ስራዎች በብዛት ይሰራሉ። በቤተሰብ ደረጃ ከ37 ሺህ በላይ ቤተሰብ ተጠቃሚ ነው። አንድ ቤት ውስጥ በአቨሬጅ ከ5 እስከ 6 ቤተሰብ ቢኖር ከ220 ሺህ ቤተሰብ በላይ በኑሮ ማሻሻያው ተጠቃሚ ነው። ይሄ ተስፋ ካለ ደግሞ የተፈጥሮ ሀብታችን በማህበረሰባችን እጅ ይቆያል። ካልሆነስ ለወቅታዊ ሀብት ለወቅታዊ ጥቅም ተብሎ የተፈጥሮ ሀብቱ ለግለሰቦች ተከፋፍሎ ካለቀ በኋላ ነገ ጊዜው ደርሶ ካርበን ክፍያ እንኳን ቢመጣ ለማህበረሰቡ ሳይሆን የሚደርሰው ያንን ቦታ ተከፋፍሎ ለያዙ ባለሀብቶች ግለሰቦች ይሆናል። ይሄ የታሪክ ስብራት ይሆናል። ስለዚህ ፕሮጀክቶች በሙሉ አሁን ባላቸው ዕውቀት፣ ጊዜ፣ ገንዘብ ካርበንን ሰፖርት የሚያደርግ ስራ ሰርቶ ማህበረሰባቸው እንዲደግፉ አደራ እላለሁ። ሁለተኛው ለፖለቲካ አመራሩ በየደረጃው ላለው የስራ ባለሙያ አሁን የተያዘው ጅምር ጥሩ ነው። ዛሬ ላይ ውጤት ካላየን ነገን ተስፋ አለማድረግ ተስፋ እንዳያስቆርጠንና የተጀመሩ ጥሩ መስመር ላይ ያሉ ፕሮጀክቶችን ደግፈን መንግስት መሙላት ያልቻለውን ክፍተት እየሞሉ ያሉ ፕሮጀክቶችን እንደ መደበኛ ስራችን ደግፈን ይሄ ኤንጂኦ ነው፣ ይሄ መንግስት ነው፣ ይሄ መንግስት አይደለም የሚል ነገር ትተን በትክክል አልቲሜትሊ መጨረሻ ላይ ተጠቃሚው ማህበረሰባችን ነው በሚል ልክ ከሰራን ያለንበት መንገድ ጥሩና ትክክለኛ መንገድ ነው። የሰላምና ጸጥታ ጉዳይ ላይ በትኩረት እየሰራ መሆኑን በቦንጋ ከተማ የዩኒቨርሲቲ ቀጠና አስተዳደር አስታወቀም። ለቀጠናው አስተዳደር እንቅስቃሴ ውጤታማነት የአካባቢ ወጣቶች ተሳትፎ ጉልህ ሚና እንዳለውም ተመላክቷል። ናስር ተማም ያዘጋጀውን ምህረት ማሙ ይህንን አስመልክቶ ከከፋ ቴሌቪዥን ጋር ቆይታ ያደረጉት የቀጠናው ፖሊስ ኦፊሰር ረዳት ሳጅን አጥናፉ አወቀም የቀጠናው ሰላምና ጸጥታን ለማስጠበቅ እስካሁን የተከናወኑ ተግባራትን አብራርተዋል። እንግዲህ ዩኒቨርሲቲ ቀጠና ላይ 10 መንደሮች አሉ። 10 መንደር ላይ ደግሞ ደንብ አስከባሪና ፖሊስ 7 ደንብ አስከባሪ አለ። 1 ሴትና 6 ወንድ አለ። ፖሊስ ደግሞ 3 አለ። 2 ወንድና 1 ሴት ፖሊስ አሉ። እነሱን እንዴት እናድርግ ተባብለን ተጠያይቀን ከቀበሌ አስተዳዳሪው ጋር ተነጋግረን ወንጀል የሚፈጸምበት ቦታ የት ቀጠና ነው የት ነው የሚለው መጀመሪያ አቅደን ወንጀል የሚፈጸመው ቦታ እዚህ ዩኒቨርሲቲ ቀጠና ላይ 3 መንደሮችን ከተለየ በኋላ ለይተን
ወደ ህብረተሰብ ነው የወረድ ነው። ረዳት ሳጅን አጥናፉ አክለው በዚህ ረገድ የህብረተሰቡ ተሳትፎ የጎላ መሆኑን አስረድተዋል። እንዴት እናርግ የሚለውን ህብረተሰቡ የኛ ህብረተሰቡ አንዳንድ ነቅተው ባለመጠበቃቸው ቤታቸው ቀንም ማታም ይሰረቃል በሚል ሀሳብ አነስተን ማህበረሰቡን ጠርተን ውይይት ነው ያደረግነው። ውይይት ካደረግን በኋላ እንዴት ወንጀለኛውን እንዴት እናርግ እንዴት እናገኛለን በሚለው ላይ ሰፊ ሁኔታ ተነጋግረን እንግዲህ አሁን ጸጉረ ለውጥን ለመከታተል ህዝብና ፖሊስ አንድ ላይ ካልሆነ ሌባውን ለማውጣት አንድ ላይ ካልሆነ እንደማይሆነው የምንሆን አስበን ወደ ታች ወርደን ህብረተሰቡን ማህበረሰቡን ጠርተን ስብሰባ አድርገን ከወንጀል ነፃ እናደርጋለን። ዘወትር እያደረግነው ባለው ጥረት የቀጠናው ጸጥታ ጥሩ ደረጃ ላይ ይገኛል ሲሉም አክለዋል። ከዚህ ካለው አሁን ከዚህ በፊት ቢያንስ ከመቶ 80% ምናምን ነበረ። አሁን ወደ ታች ወደ 50 ምናምን ነው አሁን የወንጀል ያለው ደረጃ። እንደው ከዛ ከ50 ወደ ታች ይወርዳል ብለን ነው እኛ የምናስበው። የቀጠናው አስተዳዳሪም ተጨማሪ ሀሳብ አጋርተውናል። ለማንኛውም ሰው ያው መነሻ ሰላም ስለሆነ ሰላም የሌለው ሀገሮች ምን አይነት ደረጃ እንዳሉ እናውቃለን። ደግሞ ለዛ የሚያደርሰው ምንድነው? እዚህ በትንሿ ተቀጣጣለች እሳት ናት ሰፍታ ለሀገር የምትደርሰው ማለት ነው። ያንን ከዚሁ ጀምረን መቅጨት ስላለብን ያንን ህዝብን በየህዋሱ በየሰሉ በየመንደሩ በማሰባሰብ ጸጥታን በደንብ እንዲጠብቁ በማድረግና በየህዋሱ ኦሮንድ እንዲጠበቅ በማድረግ ከደንብ አስከባሪ ጋር ከቀጠና ፖሊስ ጋር ከፓትሮል ቅኝት ጋር ከመንደር መሪዎች ጋር አብረን በመሆን አካባቢ ላይ ኦሮንድ በማስጠበቅ የተለያዩ ጸጉረ ለውጦች እንዳይገቡ በማድረግ ቢገቡም ራሱ የገቡትን አሳዶ በመያዝ ወንጀለኛን አሳልፎ በመስጠት ከፌደራሉ ጠፍቶ መጥቶ እዚህ የተደበቀ ወደ ሚዛን አልፎ ከሚዛን መጥቶ እዚህ ገብቶ እዚህ ዩኒቨርሲቲ ፊት ለፊት ላይ በፓትሮል ቅኝቶች ክትትል ተይዞ የሄደበት ሁኔታ አለ። እንደዛ አይነት ክትትል ተደርጎ እኛ ጋር በጣም ተጠናክሮ የህዝብ አንድነትና የጸጥታ ኃይሉ አብሮ ጎን ለጎን በመሆን የአካባቢን ጸጥታ በማስጠበቅ በጣም ጉልህ ሚና አለው ህዝብ ይላል። አስተዳዳሪው አክለው በዚህ ረገድ የቀጠናው ተሳትፎ ጉልህ መሆኑን አልሸሸጉም። ያው ወጣት የሁሉም መነሻ የሁሉም ኃይል ነው። ወጣት ለልማትም ለጥፋትም ወጣትን መጠቀም ይቻላል። ለዚህ ምንድነው ካሁኑ ወጣትን ወደ ጥሩ አይዲያ በመቀየር ወጣትን መጠቀም እንዳለብን ግንዛቤ በማስጨበጥ ወጣቶች ለቀበሌያችን ብዙ ሚና ነው የተጫወተው ያሉት በበጎ ስራዎች በተለያዩ ነገሮች። አሁን ማታ ራሱ እነዚህ ፓትሮል ቅኝት በጎ ወጣት ናቸው። እነዚህ አሁን 40 ፓትሮል ቅኝት ያልነው ከነዚህ ከስራ አጥ ወጣቶች ራሳችን ምን እንስራ ከጸጥታ ጎን በመሆን አካባቢያችን ደህንነት እንጠብቅ በማለት በራሳቸው ተነሳሽነት መጥተው አንጸባራቂ እኛ ከህዝብ አዋተን መልካም አስተሳሰብ ያላቸው ወንድሞችም መዋጮ በማሰባሰብ አንጸባራቂ በማሰፋት ባጅ በማዘጋጀት ከጸጥታ ኃይል ጎን ላይ አብሮ እየሰሩ ነው ያሉት። በራሳቸውም ደግሞ በኢንተርፕራይዝ ተደራጅተው እንዲሰሩ የስራ እድል እንዲፈጥሩ ግንዛቤ በማስጨበጥ እና ቴክኒክ ሄደው እንዲማሩ ስማቸው መዝግበን በማስተላለፍ ቴክኒክ ሄደው ተምሮ መጥቶ ለአምስት ሆነው ተደራጅተው የስራ እድል እየፈጠሩ ነው ያሉት። በወረዳው አልፎ አልፎ የሚታዩ የወንጀል ድርጊቶችን ለመቅረፍ ትኩረት ሰጥተው እየሰሩ መሆናቸውን የጨታ ወረዳ ፍትህ ተቋማት ገልጸዋል። ተቋማቱ የስራ እንቅስቃሴያቸውን ውጤታማ ለማድረግ ጉዳዩ የሚመለከታቸው አካላት የበኩላቸውን ድርሻ እንዲወጡም ጠይቀዋል። ሳሙኤል ቁጭቶ በየአካባቢው የሚታዩ የወንጀልና ጸጥታ ችግሮችን ለመቅረፍ የፍትህ ተቋማት ሚና ከፍተኛ ነው። ይህንን መነሻ በማድረግ በወረዳው አልፎ አልፎ የሚታዩ የወንጀል ድርጊቶችና የጸጥታ ችግሮችን ለመፍታት በቅንጅት እየሰሩ መሆናቸውን የጨታ ወረዳ ፍትህ ተቋማት ተናግረዋል። የወረዳው ምክትል አስተዳዳሪና ፍትህ ጽህፈት ቤት ኃላፊ አቶ አለማዩ አባተም ተቋማቱ በዋናነት ዘላቂ ሰላምና የዲሞክራሲ ስርዓት ግንባታን ለማረጋገጥ እንዲሁም የዜጎችን መብት ለማስጠበቅ እየሰሩ ስለመሆናቸው ተናግረዋል። የወረዳው ፍትህ ተቋማት ከላይ የተነሱ ጉዳዮችን አጠናክሮ ለማስቀጠል በቅንጅት እየሰሩ መሆናቸውንም ኃላፊው አስረድተዋል። የጨታ ወረዳ ፍርድ ቤት ፕሬዝዳንት አቶ አንዱዓለም ታከለ ተቋሙ ከወንጀል ጋር ተያይዞ የሚፈጠሩ ችግሮችን በመፍታት ለማህበረሰቡ ተመጣጣኝ አገልግሎት ለመስጠት ከፖሊስ ጽህፈት ቤትም ሆነ
ፍትህ ጽሕፈት ቤት ጋር በመተባበር እየሰራ ስለመሆኑ ተናግረዋል። ፕሬዝዳንቱ አክለውም የስራ እንቅስቃሴያቸው ውጤታማ ለማድረግ በማህበረሰቡ ዘንድ የሚታዩ የአስተሳሰብ ችግሮችን ለመቅረፍ ህብረተሰቡን በማስተማር ረገድ ዘርፈ ብዙ ስራዎች እየተሰሩ መሆናቸውን አብራርተዋል። የወረዳው ፖሊስ ጽሕፈት ቤት አዛዥ ዋና ሳጅን በላይ በቀለ በበኩላቸው ጽሕፈት ቤታቸው የተቋቋመበትን ዋና ዓላማ ገልጸው በወረዳው አልፎ አልፎ የሚታዩ ወንጀል ድርጊቶችን ለመከላከል የፖሊስ አባላቶችን በማቀናጀት በሁሉም ቀበሌዎች ስራው ተጠናክሮ እየቀጠለ ነው ብለዋል። በስራው ሂደት ላይ ከማህበረሰብ ዘንድ የግንዛቤ ጉድለቶች ይታያሉ ያሉት የወረዳው ፍትህ ተቋማት ኃላፊዎች የስራ እንቅስቃሴያቸው ውጤታማ ለማድረግ ጉዳዩ የሚመለከታቸው አካላት የበኩላቸውን ድርሻ እንዲወጡ አሳስበዋል። ቢስት ባር በቤንች ብሔረሰብ ዘንድ የአዲስ ዓመት ብስራት ነው ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። ርዕሰ መስተዳድሩ ለዚሁ የብሔሩ ዘመን መለወጫና የምስጋና በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ከክልሉ የመንግስት ኮሚኒኬሽን ለተገኘ ዘገባም ምህረት ማሞ። ርዕሰ መስተዳድሩ ዶክተር ኢንጂነር ነጋሽ ዋጌሾም የክልላችን ህዝቦች ቱባ ታሪክና የባህል እሴቶች ያሏቸው እንደ አንድ ቤተሰብ በባህላቸውና በትውፊታቸው የተሳሰሩ ውብና ማራኪ ባህሎች ባለቤት ናቸውም ብለዋል። በክልላችን ከሚገኙ ብሔር ብሔረሰቦችና ህዝቦች መካከል አንዱ የቤንች ብሔር መሆኑን ያወሱት ርዕሰ መስተዳድሩ በብሔረሰቡ ወግና ባህል መሰረት የራሱን አዲስ ዓመት ማብሰሪያ ቀመር ቢስት ባር ከሌሎች ወገኖች ጋር አብሮ የሚያከብርበት ድንቅ እሴት ነው ሲሉም ተናግረዋል። ቢስት ባር በቤንች ብሔር ዘንድ የአዲስ ዓመት ብስራት በመሆኑም ህዝቡ በአደባባይ በህብረት ሆኖ ፈጣሪያ የሚያመሰግኑበት ታላቅ በዓሉም ብሏል። ይህ ድንቅ በዓል ለምቶ ጥቅም ላይ እንዲውል የክልሉ መንግስት የሚጠበቅበትን ሁሉ ያደርጋልን ብሏል። የቢስት ባር ለሰላም፣ ለልማት፣ ለአብሮነትና ለወንድማማችነት እንዲሁም አብሮ ለመበልጸግ በሚያስችል መንገድ ጥቅም ላይ ማዋል ይገባልን ብሏል። በዓሉ የዞኑና የብሔሩ ብቻ ሳይሆን የክልሉ መገለጫ በመሆኑ የሀገርና የዓለም ጭምር እንዲሆን የክልሉ መንግስት ትኩረት ሰጥቶ ይሰራልን ብሏል። በመልእክታቸው በድጋሚ እንኳን ለቤንች ብሔር ዘመን መለወጫ ቢስት ባር በሰላም አደረሳችሁ ያሉት ርዕሰ መስተዳድሩ በዓሉ የሰላም ፍቅር የመተሳሰብና የአብሮነት እንዲሆንም ተመኝተዋል። በተያያዘ ዜና ቢስት ባር በቤንች ብሔር ዘንድ አኩሪ አቃፊ ሰላም አብሮነትና ፍቅር የሚገለጽበት በዓል ነው ብለዋል የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው። አቶ ማስረሻ በላቸው ለቤንች ብሔር ዘመን መለወጫና የምስጋና በዓል ቢስት ባር እንኳን አደረሳችሁ መልእክት አስተላልፈዋል። ተጨማሪውንም አሁንም ምህረት ማሞ ይዛለች። አቶ ማስረሻ በላቸው የቢስት ባር በቤንች ብሔር ዘንድ አኩሪ አቃፊ ሰላም አብሮነትና ፍቅር የሚገለጽበት ከአሮጌ ዓመት ወደ አዲስ ዓመት የሚሸጋገሩበት የአዲስ ዓመት ብስራት ነው ሲሉ ተናግረዋል። ቢስት ባር ወንድማማችነት የሚሰበክበት ከሌሎች ወንድምና እህት ብሔረሰቦች ጋር አብሮ የሚያከብሩበት የመተማመን፣ የመደጋገፍ፣ የመተባበር፣ የአብሮነትና የመደመር በዓል ነው ሲሉ አቶ ማስረሻ በመልእክታቸው አንስተዋል። አቶ ማስረሻ በላቸው የቢስት ባር የብሔሩ ተወላጆች የምህር ምርቶችን በጋራ የሚቀምሱበት ለአዲስ አዝመራም የሚዘጋጁበት በመሆኑም ይህንን እሴቶች በይበልጥ በማጠናከርና ወደ ልማት ተጠናክሮ በመግባት ለምርትና ምርታማነት መትከት እንደሚገባ ይህ በዓል አስተማሪ ነው ብለዋል። በምግብ ራስን የመቻልና ከልመናና ተረጅነት የመላቀቅ ውጥናችን ለማሳካት እንደዚህ አይነት ክብረ በዓላት ከእርሻ ስራ ጋር ያላቸውን ተዛምዶና ለማዕድ መጋራት ያላቸውን ትውፊታዊ ትርጉም በተገቢው ማጤን ሚናው የማይናቅ ነው ሲሉም ተናግረዋል። እንኳን ለቢስት ባር የቤንች ብሔር ለአዲስ ዓመት መለወጫና ምስጋና በዓል በሰላም አደረሳችሁ ሲሉ ልባዊ ምኞታቸውን ገልጸዋል። ክቡራትና ክቡራን ተመልካቾች ለሰዓቱ ከክፋ ቴሌቪዥን ይዘን የቀረብናቸው ዜናዎች የተከታተላችኋቸውን ይመስላሉ። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።